ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርበው መጽሐፍ ዳሰሳ ነው። ባለፉት ሳምንታት ስለ ንባብ በተለያየ መንገድ እያቀረብንላችሁ ሰንብተን ነበር። በቤተሰብ እንደ ሀገር እንደ ቤተ ክርስቲያን እንዲሁም እንደ ግለሰብ ንባብን በተመለከተ ባቀረብነው ፕሮግራም እንደተደሰታችሁ በምትሰጡን አስተያየት እየተመለከትን ነው። እግዚአብሔር ይባርካችሁ። አሁን የምንቆየው መጽሐፍ ቅዱስን እንዴት እናንብብ የሚል ርዕስ ነው ይዘን የመጣ ነው። እኛ ጋር እንድትቆዩ አሁንም በጌታ ፍቅር እንጋብዛለን። እኔና ወንድም ጸጋዬ አብረናችሁ እንቆያለን። መጽሐፍ ቅዱስን ለማንበብ መብት የተሰጠው ማን ነው? መቼስ መነበብ አለበት የሚለውን እንደ መግቢያ እንጠቀምና ቀጣይ ያሉትን ጥያቄዎች እያነሳን አብረን የምንቆይ ይሆናል ማለት ነው። ማን ነው መጽሐፍ ቅዱስን ማንበብ ያለበት ወይም ስልጣኑ የተሰጠው ለማን ነው የሚለው እንግዲህ ይሄ መቼስ ለሁሉም ክርስቲያን ግልጽ ነው። ምክንያቱም ይሄ ቃሉ የተሰጠው ለምንድን ነው? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ እግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ይጠቅማል። ስለዚህ ይሄ የማይጠቅመው ማን አለ? ምክር የማያስፈልገው፣ ትምህርት የማያስፈልገው፣ ተግሳጽ የማያስፈልገው ሰው ማን አለ? ስለዚህ ራሱ የተሰጠበት ዓላማ የቃሉ ራሱ ዓላማ ስንመለከት የእግዚአብሔር ሰው መቼስ በጌታ በኢየሱስ ክርስቶስ ዳግም የተወለደ ሁሉ የእግዚአብሔር ሰው ነው። ይሄ አሁን አንዳንድ ሰዎች ለማታለል የሚሞክሩት ነገር አለ። የተወሰነ ሰውን መርጦ የእግዚአብሔር ሰው ለማለት የሚሞከር መጽሐፍ ቅዱስ እንደዚህ አይለንም። ከመጀመሪያ ጀምሮ የጌታ ኢየሱስ ክርስቶስ የሆነ ሰው ሁሉ፣ መንፈሳዊ ሰው ሁሉ፣ ዳግም የተወለደ ሁሉ የእግዚአብሔር ሰው ነው። የበለጠ የእግዚአብሔር ሰውነቱ ደግሞ በመከራ ጊዜና እግዚአብሔር ስም በተነቀፈበት ጊዜ ስሙን ይዘው የሚቆሙ ደግሞ የበለጠ እነዚህ ደግሞ የእግዚአብሔር ሰው ሆነው መቆማቸውን ሊያሳየን ይችላል። ስለዚህ መጽሐፍ ቅዱስ እኔንም ይመለከተኛል፣ እኔም በየቀን ማንበብ አለብኝ፣ የኔም ድርሻ ነው፣ እኔም ማወቅ አለብኝ የሚለው ነገር እየጠፋ መጥቷል። አሁን እንደውም በቃ ምንም እስከማያስፈልግ መጽሐፍ ቅዱስ በቤታችን መቀመጥ ይቀመጣል። በማንኛውም ሰው ቤት ውስጥ መጽሐፍ ቅዱስ አለ። ነገር ግን መጽሐፉ ምን እንደሚል፣ ለማን ነው የተሰጠው፣ ማን ነውስ መጽሐፉን በየቀን የሚያነበው ግን የተረሳ ይመስለኛል። እና እኔ ትልቁ እዚህ ጋር ሁላችንም ክርስቲያኖች ልንገነዘብ የሚገባን ነገር ምንድን ነው? እኛ እኮ በጌታ በኢየሱስ ክርስቶስ አምነን የተጠመቅን ቀን አንድ ያወጅነው አዋጅ አለ። ከዛሬ ጀምሮ እኔ የኢየሱስ ደቀ መዝሙር ነኝ ብያለሁ። ደቀ መዝሙር ማቴዎስ 28:18 ላይ ኢየሱስ ያለው ምንድን ነው? አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኋችሁንም እያስተማራችሁ ደቀ መዛሙርት ያድርጓቸው ነው። ስለዚህ ከተጠመቅን ቀን ጀምረን እኛ ምንድነን ማለት ነው? የኢየሱስ ደቀ መዝሙር ተማሪ ነን ማለት ነው። ተማሪ ከሆንክ ደግሞ ከምንድን ነው የምትማረው ስንል፣ አንደኛ ለመማር እግዚአብሔር የሰጠን መጽሐፍ ቅዱስ አለ፣ የእግዚአብሔር ቃል አለ። ቅድም ያነበብነው ክፍል አለ። አንደኛ ጴጥሮስ ምዕራፍ 2:2 ላይ አለ። አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ የሚል እንመለከታለን። እንደገና ደግሞ የመጀመሪያዎቹ ክርስቲያኖች እነዛ የሐዋርያት ሥራ ምዕራፍ 2:42 ላይ ያሉት ገና የተወለዱት ገና ያመኑት በሐዋርያት ትምህርት ይተጉ ነበር ነው የተባለው። የሐዋርያት ትምህርት ኦልሬዲ መጽሐፍ ቅዱስ ነው፣ ኢየሱስ ያስተማረው ትምህርት ማለት ነው። ስለዚህ ደቀ መዝሙርነት ነው። በቃ አንድ ደቀ መዝሙር ነኝ ያለ ሁሉ መጽሐፍ ቅዱስን የማንበብ ኃላፊነት ብቻ ሳይሆን ግዴታም አለበት። ካልሆነ እንዴት ነው የኢየሱስ ደቀ መዝሙር ነኝ ማለት የሚችለው? እንዴት ነው የእግዚአብሔር ልጅ ነኝ ማለት የሚችለው? እና ይሄ በጣም ትኩረት ሊሰጠው ይገባል። በይበልጥ ደግሞ ራዕይ ምዕራፍ 1:3 ላይ አንድ ቃል አለ። ራዕይ በሚጻፍበት ጊዜ ወደ 90ዎች ውስጥ ነው አይደለ? ከዛን ጊዜ ጀምሮ ኢየሱስ ተመልሶ እስከሚመጣና እስከሚወስደን ድረስ እንዴት እንቆያለን ስንል ምንድን ነው የሚለው? ዘመኑ ቀርቧልና የሚያነበው የትንቢቱ ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። አየህ፣ የሚያነብ የሚጠብቅ። ስለዚህ ይሄ ትልቅ አደራ ተሰጥቷል። እንደውም ዛሬ አንድ ክርስቲያን
እኔ በጌታ አድጌያለሁ፣ በስያለሁ፣ መንፈሳዊ ነገር ይገባኛል፣ እኔ ከፍ ብያለሁ፣ ራሱን አያታልል። መጽሐፍ ቅዱስ እያነበበ ከሆነ ነው። በየቀኑ ከጌታ ጋር ህብረት ካለው ነው ብፁዕነት ያለው። ሌላው እንዲሁ በአይሁድ ታሪክ ስንመለከት ማንኛውም አይሁዳዊ 12 ዓመት ከሞላው ጀምሮ ሕጉን ጠንቅቆ ማወቅ አለበት። ይሄ እንደውም በኢየሱስ እናያለን አይደለ? ኢየሱስ በጣም በእግዚአብሔርና በሰው ፊት አደገ የተባለው ይሄ ትክክለኛው አንድ አይሁዳዊ ሊያድግ የሚገባውን እድገት ያደገው ኢየሱስ ምን ተብሏል? ወደ መቅደስ ሲሄድ አይተዋል። ከመምህራን ጋራ ይነጋገር ነበር፣ ይሰማ ነበር፣ ይጠይቅ ነበረ። ምን አይነት እድገት እንዳለ ማየት እንችላለን። ሌላው ጢሞቴዎስን ተመልከት። ጢሞቴዎስ አይሁዳዊ ነው። ግን ስለ ጢሞቴዎስ ሐዋርያው ጳውሎስ ሲጽፍ ምንድነው ያለው? ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ 14 ላይ ከሕፃንነትህ ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍት አውቀሃል። በጣም የሚገርም ነው። ከሕፃንነቱ ማለት መቼ? ይሄ ሰው ቅዱሳት መጻሕፍት ሲያወቀው የትኛው ቅዱሳት መጻሕፍት ነው ስንል ያወቀው እኮ የብሉይ ኪዳን ቅዱሳት መጻሕፍት ነው። ያነብ የነበረው የብሉይ ኪዳን ቅዱሳት። ለካ የብሉይ ኪዳን ቅዱሳት መጻሕፍት ራሳቸው ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ ይችላሉ። መጽሐፍ ቅዱስ መቼስ መነበብ አለበት? መቼ የሚለው ያው መጽሐፍ ቅዱስ በማንኛውም ጊዜ መነበብ ይችላል። የግድ ከዚህ እስከዚህ የሚል ጊዜ አይኖረውም። ነገር ግን አጠቃላይ ከቅዱሳት መጽሐፍት ልምዶች እንደው ነው ሁሌ የምንወስደው ከዛ አይደለ? እግዚአብሔር ሐሳብ ምንድነው በቃል ውስጥ እናገኛለን። እና ምንድነው የምናገኘው? አንድ ልምድ አለ። ማለዳ የሚለው ያው በክርስትናውም ይታወቃል። እንዲሁ ልምድ ስለሆነ ሳይሆን ማለዳ የሚለው ቃል የመጀመሪያውን ፍሬሽ የሆነውን ቀን አእምሮ ገና ትኩስ በሆነበት ንጹህ በሆነበት ሁኔታ ከእግዚአብሔር ጋር ተገናኝቶ በእግዚአብሔር ነገር ተይዞ ለመውጣት የሚደረግ ነገር ነው ብዬ አስባለሁ። አንድ ጥቅስ አለ እንዲሁ የመሲሁ ስለ መሲሁ የተነገረ ጥቅስ ነው። ኢሳይያስ 50 ቁጥር 4 ላይ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይልና ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል ይላል። እና ደስ የሚል ክፍል ነው። ምንድነው? ማለዳ ማለዳ የነቃ ማለዳ ማለዳ ጆሮ የተነቃቃ ከዛ በውሎው ምን ይሆናል? ሌሎችን እንዴት እንደምደግፍ አውቅ ዘንድ የተማረ ምላስ ሰጥቶኛል ነው። ስለዚህ ማለዳ የነቃ ምላስ፣ ማለዳ የነቃ ጆሮ ቀን ሙሉ የተማረ ምላስ ይሆናል። ሌሎችን የሚሰብር ሳይሆን ሌሎችን የሚጠግን። አንድ አባባል አለ አይደለ? ያልተማረ ሲናገር አጥንት ይሰብራል ይባላል። ምንድነው ያልተማረ ስንል በዚህ ዓለም ላይ ዲግሪ፣ ዶክትሬት፣ ፒኤችዲ አይደለም። በክርስትና የተማረ ማለት የተማረ ከኢየሱስ የተማረ ነው። የሚማረው ደግሞ የትም አይደለም። ማለዳ ማለዳ ይሄንን መጽሐፍ ቅዱስ ከፍቶ እግዚአብሔር ለኔ ለውሎዬ ለቀኔ ለዘመኔ ሚለኝ ምንድነው ብሎ የሚያነብሰው ነው። በመዝሙረ ዳዊት ውስጥ አብዛኛው ጊዜ ብዙ ጥቅሶች እናገኛለን። ማለዳ ወደ አንተ ገሰግሳለሁ፣ እግሮቼ ወደ አንተ በማለዳ ይፈጥናሉ፣ ማለዳ እግዚአብሔርን ደጅ ጠናሁት፣ እንደዚህ የሚሉ ነገሮች ብዙ እናገኛለን። ስለዚህ እነዚህም ሐሳብ ስንመለከት አንድ የምናገኘው ነገር ምንድነው? የመጀመሪያውን ጊዜ ለእግዚአብሔር መስጠት። እንደው በዓለም እንኳን ሳይካትሪስቶችም እንደ ሳይኮሎጂ ምሁራንም የሚሉት ነገር አለ አይደለ እንዴ? አእምሮ በማለዳ የመጀመሪያው ነገር የሚያስበው ወይም ማታ ሲተኛ የሚያስበው ጠዋት ሲነሳ የሚያስበው ነገር ቀን ሙሉ ይገዛዋል ነው የሚባለው። ማለት ሲተኛ የሚያስበው ጠዋት ሲነሳ የመጀመሪያ በሱ በፊቱ ይመጣል። እንደገና ደግሞ ጠዋት በማለዳ ደግሞ ያሰበው ነገር ደግሞ ቀን ሙሉ ይገዛዋል የሚባል ነገር አለ። ሌላው በእስራኤላውያን መና ሰጥቷቸው ነበር። መና ከሰማይ ወርዶላቸው ዘጸአት ምዕራፍ 16 ላይ እናገኛል። እና ስለወረደው መና የቀረቡ ብዙ ሕጎች አሉ።
ከሕጎቹ መካከል አንዱ ምንድነው? መናውን በማለዳ ይልቀሙ ነው። ፀሐይ ሳይወጣ ፀሐይ ሳይተኩስ። አሁን ብዙ መጽሐፍ ቅዱስ የሚያስተምሩ ወንድሞች ብዙዎች በጣም ይሄንን ሲያብራሩት ደስ በሚል ሁኔታ ነው የሚያብራሩት። መጽሐፍ ቅዱስን ዘርግተ ከነጋበ በኋላ ሰው ትርምስ ከጀመረ በኋላ ቤተሰብ ወዲህ ወዲያ ሲል መጽሐፍ ቅዱስን ዘርግቻ አጠናለሁ ካልክ ሞኝነት ነው። ፀሐይ ነው የሚወጣብህ። ቴሌቪዥን ከፍቼ መጽሐፍ ቅዱስ አጠናለሁ ማለት፣ ስልክ አጠገብ አስቀምጦ ሲጮህ መጽሐፍ ቅዱስ አጠናለሁ ማለት አይቻልም። መጽሐፍ ቅዱስ ለማጥናት ልክ ብዙ ቅዱሳን ምድረ በዳ ማለት ምን ማለት ነው? ምድረ በዳ ከጌታ ጋር ቆይተው ከዛ በኋላ በክብር ነው የሚገለጡት። መቆየት ማለት ትንሽም ሰዓት ቢሆን ለኢየሱስ ብቻ ለጌታ ብቻ ብለን የምንከልላት ነገር ስትኖር ያኔ ውጤታማ እንሆናለን። በጌታ አገልግሎት ሁሉንም እንመለከታለን። በማለዳ በፊቱ መገኘት የብዙ ቅዱሳን ሕይወታቸው እንደነበር እናገኛለን። ስለዚህ መነበብ የበለጠ የሚመረጠው መቼ ነው? ማታም ሊነበብ ይችላል፣ ጠዋትም ሊነበብ ይችላል። የበለጠ ግን የጠዋቱ ግን በጣም ገዢ ሆኖ ተገኝቷል። በጣም ጥሩ። መጽሐፍ ቅዱስ አማራጭ የሌለው መጽሐፍ ነው። በተለይ ዳግም ለተወለዱ አማኞች፣ ክርስቲያን ለሆኑ ሰዎች በሕይወታቸው ሊመሩበት የሚችል መመሪያ ነው። ራሳቸውን ወደ እግዚአብሔር ለማስጠጋት ብቻ ሳይሆን በዚህ ምድረ በዳ በሚኖሩበት ኑሮ ያለ መጽሐፍ ቅዱስ እንጓዛለን ካለው መጨረሻው ጥፋት ነው ሊሆን የሚችለው። ምክንያቱ መጽሐፍ ቅዱስ ደቀ መዝሙር የሚያደርግ ከሆነ መጽሐፍ ቅዱስ ቤትን፣ ትዳርህን፣ ኑሮን፣ ስራህን የሚጠቁም ከሆነ እና ያለ መጽሐፍ ቅዱስ እንቀሳቀሳለሁ የሚሉ ዳግመኛ የተወለዱ አማኞች አደጋ ውስጥ ነው ሊገቡ የሚችሉት። ሌላኛው የቤሪያ ሰዎች አስታውስኳቸው። አሁን ስትለይ የቤሪያ ሰዎች ዕለት ዕለት መጽሐፍትን ይመረምሩ ነበር ይላል። ቃሉን ለመቀበል ግዴታ ዕለት ዕለት መመርመር። ምንድን ነው የሆነው? እንዴት ነው የሆነው? አሁን የደረስንበት ዘመን በምን ሁኔታ ነው ወደዚህ ውስጥ የገባ ነው? የዛሬ 20 ዓመት የዛሬ 30 ዓመት የነበረው ክርስትና ውበትና አሁን ያለው ምንድን ነው የተፈጠረው ብሎ ለማወቅ እኮ ማንበብ ነው። ስብሰባዎች አይፈቱትም። ይሄንን የእግዚአብሔር ቃል ምን ይላል? የእግዚአብሔር ቃል የት ነው ስለዚህ ጉዳይ እያወራ ያለው? አሁን ስለሚነግሩን የእግዚአብሔር ቃል የት አለ ብሎ ዕለት ዕለት መመርመር ዕለት እና ክርስቲያኖች ወደ መጽሐፍ ቅዱስ ፊታቸውን እንዲያዞሩ ያው አሁንም እንጋብዛለን። እንደ ማህበር በቤተ ክርስቲያን ደረጃም ሊሆን ይችላል፣ በቤተሰብም ደረጃ ሊሆን ይችላል፣ በግለሰብም ደረጃ ሊሆን ይችላል። ራሱን የቻሉ ያጠናን ዘዴዎች ይኖራሉ ብዬ አስባለሁ። እንዴት ይከፈላል? እንዴት ይጠናል? እንዴት ነው? ተሞክሮ ካሉ ከዚህ ላይ ደግሞ ብናነሳ ጥሩ ነው። መጽሐፍ ቅዱስ እንግዲህ በሚጠናበት ጊዜ የመጀመሪያ ለማጥናት ጠቃሚ የሚባለው አጠናኑን ከማወቅ በፊት ያው መግቢያውን ማወቁ ጥሩ ይሆናል። ምናልባት ብዙ የመጀመሪያ ጊዜ መስጠት ነው። ቅድም እንዳልነው ለጌታ የተወሰነ ጊዜ አንድ ክርስቲያን ከሰጠ በኋላ መጽሐፉን እንዴት ነው ላጠናው የምችለው የሚለው። ብዙ ሰዎች መጽሐፍ ቅዱስን ጀምረው እንዳይቀጥሉ ያደረጓቸው ነገሮች ከየት ጀምረው የት እንደሚጨርሱ ግራ ይገባቸዋል። አንዳንዱ ድንገት ይነሳና ትንቢተ ኢሳይያስን ያጠናል። አንዳንዱ ደግሞ እንደውም የእድገት ምልክት ይመስለውና ራእይ ነው ማጠናው ይላል። አሁን ያ አይደለም። የምናጠናው መጽሐፍ ቅዱስ ነው ከሆነ በመጽሐፍ ቅዱስ ፊት ልባችንን ከፍ ማድረግ አንችልም። በትህትና ነው ማሰብ ያለብን እና ሲጠና መጽሐፉ ራሱ ክፍፍሎሹን ማወቅ አለብን። በመጀመሪያ መጽሐፍ ቅዱስ ራሱ በትልቁ በሁለት ክፍል ይከፈላል አይደለ? በአዲስ ኪዳንና ብሉይ ኪዳን ተብሎ ይከፈላል። ከዛ በኋላ ግን ብሉይ ኪዳን 4 የሆኑ ክፍሎች አሉት። የሕግ መጽሐፍ፣ የታሪክ መጽሐፍ፣ የመዝሙርና የጥበብ ወይም የቅኔ መጽሐፍ፣ አራተኛው ደግሞ የትንቢት መጽሐፍ አለ። እንደ ክፍፍላቸው እንደ ኦርደራቸው ነው ቢጠኑ መልካም የሚሆነው። ምናልባት በይበልጥ ሁለቱ የግድ ናቸው። የሕግ መጽሐፍና የታሪክ መጽሐፍ የግድ ነው። በቃ መጀመሪያ መነበብ አለባቸው። አንድ ሰው ይሄንን ሳያነብ መጥቼ ኢዮብ ውስጥ ልግባ ቢል በጣም ብዙ ነገር ሊምታታ ይችላል። መዝሙረ ዳዊት ውስጥ ልግባ ቢል በጣም ብዙ ነገር ላይ ገባው ይችላል። ኢቭን እንኳን የታሪክን የሕግ መጽሐፍ ሳያነብ የታሪክን መጽሐፍ ላንብብ ቢል ሙሴ ከሞተ በኋላ ሲል ሙሴ ማን ነው? ከሙሴ ጋር እንደነበርኩ አንተ ጋር እሆናለሁ ማን ነው? እንደገባሁት ቃል አወርሳቸዋለሁ። ይሄ ምንድን ልክ ነው። በተባራሪ ሰውየው ሊያውቀው ይችላል።
ግን እንደ ደቀ መዝሙር እንደ ተማሪ ግን መጽሐፍ ቅዱስን ማወቅ አለበት። መጽሐፍ ቅዱስ እንዲሁ የስሚ እየሰሙ መኖር ሳይሆን ይሄ እግዚአብሔር ለኛ የሰጠው እንታነጽበት ዘንድ እንኖርበት ዘንድ በኋላም ደግሞ ለልጅህ አስተምረው የተባለ ለሌላው ደግሞ የምናስተላልፈው ነገር እና በትክክል ለማንበብ የግድ እነዚህን ወርደሮች መጠበቅ ያስፈልጋል። አዲስ ኪዳን ልክ እንደዚህ ነው። ወንጌል መጀመሪያ መነበብ አለበት። ከወንጌል ቀጥሎ ደግሞ የቤተክርስቲያን የ30 ዓመት ታሪክ የሚባለው የሐዋርያት ሥራ ማጥናት አለበት። የሐዋርያት ሥራን ካወቀ በኋላ ነው መልእክት መግባት ያለበት ያለ ምንም ጥያቄ። መልእክትም ካላወቀ ደግሞ ራእይ መንካት የለበትም። ልክ እንደዚህ ሲሆን ውጤታማ ነው። ለምሳሌ ራእይ ላይ ያሉ ብዙ ቃላቶች፣ ቁልፍ ቃላቶች አሉ። ሄደ የምትፈታቸው መልእክት ውስጥ ነው። ሄደ የምትፈታቸው ወንጌል ውስጥ ነው። ሄደ የምትፈታቸው የሐዋርያት ሥራ ውስጥ ነው እና እነዚህን ለማወቅ ቀድሞ ያንን ማወቅ የግድ ያስፈልጋልና ክፍፍሎሹ በሚገባ መረዳት ወሳኝ ነው። ለዝግጅት የሚያስፈልጉ ነገሮችን እነዛን ቀድሞ መረዳት፣ መጽሐፉ እንዴት ተጻፈ፣ መጽሐፉ ማን ጻፈው፣ መቼ ተጻፈ የሚለው ይሄ ባክግራውንዱን ዳራውን አውቆ መግባት መጽሐፉን ያቀልለታል። ኢቭን አከፋፈሉ የራሱ የመጽሐፉን አከፋፈል ራሱ ማወቅ ያቀልለታል። ለምሳሌ ሰዎች የጻፉልንን አከፋፈል እንመለከታለን። አንዳንዴ ግን መጽሐፉ ራሱም ይከፍላል። ለምሳሌ በጣም እኔ ብዙ ጊዜ የሚገርመኝ ምንድነው ማቴዎስ ወንጌል ለምሳሌ ስታነብ እንደውም ብዙ በጣም ደስ የሚለኝ አከፋፈል ነው። መጽሐፉ ሲጀምር ራሱ ይባላል የዳዊት ልጅ የአብርሃም ልጅ ብሎ ነው። ስለዚህ ከ1 እስከ 25 የዳዊት ልጅ ሆኖ ነው የምንመለከተው መጽሐፉ ማን ነው? የዳዊት ልጅ ሆኖ ከዛ በኋላ ደግሞ የተሰዋው የአብርሃም ልጅ ሆኖ ይቀጥላል ማለት ነው። ከዛ ላይ ከሞት የተነሳው ይሄን ያሳያል። ራእይ ደግሞ ራሱን ነው የሚከፍልልህ አይደለ? ራእይ 1:19 ላይ ነው ምንድነው የሚለው? ያየኸው አሁን ያለው ይላል ሰባቱ ቤተክርስቲያንን ያየኸው ምዕራፍ 1 አሁን ያለው ሰባቱ ቤተክርስቲያን ከዚህ በኋላ የሚሆነው ከምዕራፍ 4 በኋላ ያለው እስከ መጨረሻው ድረስ ያለው ራሱ መጽሐፉም ሲናገር ምንድነው ከዚህ በኋላ የሚሆነውን ብሎ ነው የሚያስቀምጠው እና ይሄን አለ። ሌላው ደግሞ በመጽሐፍ የጻፉ የአስተማሪነት የጸጋ ስጦታ ያላቸው ብዙ ሰዎች ደክመዋል። እኔ እንደው አይነበቡም እንጂ በጣም ብዙ መጽሐፍቶች አሉ በዚህ ጉዳይ። መጽሐፍ ቅዱስን እንዴት ማጥናት እንደሚገባ የሚያግዙ መጽሐፍቶች አሉ። እነሱን ቁጭ ብሎ አጥንቶ ወደ መጽሐፍ መግባት አሊያም ደግሞ አካባቢያችን ያሉ ወንጌል የሚያገለግሉ ጌታን የሚያሳዩን ወንድሞች ጋር ደግሞ ቀርቦ ስለዚህ ነገር ስለ እንዴት እናጥና የሚለውን ትምህርት ማግኘት ይቻላል ብዬ አስባለሁ። አንድ ጓደኛዬ ባለፈው ደወለና ኢሳያስን እያነበብኩ ነው ምንም አይገባም አለኝ። ቢገባ ነበር የሚገርመው። ለምን ልጁ ያቋርጣል፣ ይጀምራል፣ ዘፍጥረትን አንድ ይሄዳል፣ ከዛ ተመልሶ ማቴዎስ ይገባል። እንደዚህ ነው እንጂ ኮንስታንት የሆነ የንባብ ልምድ የለውም። ኢሳያስ ላይ ሄደህ ኢሳያስ ያሉ መሲሐዊ ትንቢቶች አሉ፣ የተፈጸሙ ትንቢቶች አሉ፣ ወደፊት ሊሆኑ የሚችሉ አሉ። እነዚህን ሁሉ ለመረዳት መጽሐፍ ቅዱስ ከየት መጀመር እንዳለብን መጀመሪያ መታወቅ አለበት። ከዛ በኋላ ቢያንስ አንዱ ምዕራፍ ካልገባህ ቀጥሎ ያለው ምዕራፍ ሊገባ ስለሚችል ወደፊትና ወደኋላ ማለት ነው። ለዚህ እኮ ነው አንዳንድ ጊዜ ምንድነው የምንሰማው ይህ ሕዝብ በከንፈሩ ያከብረኛል የሚለውን ጥቅስ ወስዶ እልል በሉ የሚባለው ለምንድን ነው? በቃ ወደኋላ ወደፊትም ማለት ስለተሳናቸው አይደለ? መጽሐፍ ቅዱስ ሲነበብ ወይ ከመጽሐፉ ወደኋላ ወደፊት ብሎ መጽሐፉን ማየት ወይ ምዕራፉን ወይ ደግሞ ቁጥሩን እንደዚህ አድርጎ ካልተነበበ በስተቀር ራሱን የቻለ አስቸጋሪ ነው ብዬ አስባለሁ። በተለይ ምክርን ከመጠየቅ አኳያ በዙሪያችን ያሉ ቤተክርስቲያን ውስጥ ያሉ አገልጋዮች የተጻፉ መጻሕፍቶች አጋዥ ሊሆኑ ይችላሉ ተብሎ በየላይብረሪው ያሉ እነዚህ በጣም አክሰሰብል ነው። በአሁኑ ዘመን ወደ ኢንተርኔት ገባ ብለን ብናይ ደግሞ ብዙ ወንድሞች አስቀምጠዋል። እዛ ላይ ገብተን ማንበብ ማጥናት ይቻላል ብዬ እኔም ለመጨመር ያክል ነው። እንዲያው ከማህበር አኳያ እንዴት ነው መነበብ ያለበት? በማህበር በቤተ ክርስቲያን ውስጥ ብድግ ብለህ አታነብም አይደለ? የተለያዩ ሰዎች አሉ። በገና የንባብ ድክመት ያለባቸው አሉ፣ የበረቱ አሉ፣ ህፃናት አሉ። እና እነዚህን ሰዎች ሁሉ ያማከለ ጥናት ለማካሄድ ምን መደረግ አለበት? ይሄ አደባባይ የሚወጣው ህይወት ከግል ነው የሚጀምረው እና እንደው ከማህበር አንጻር እንዴት ይነበባል የሚለውን ስንመለከት ህጉ ሙሉ ለሙሉ ሲሰጥ ለማህበር ነው የተሰጠው። ለህዝቡ እንዲያነብ ነው የተሰጠው። ኢያሱ ላይ እንመለከታለን በማህበር መካከል ያነበውና ለውጥ እንዲመጣ ነው። የነበረ መፈራረስ አለ፣
የነበረ ሃይማኖተኝነት አለ የነበረ መልክ ብቻ አለ ያ እንዲስተካከል በማህበር መካከል በይበልጥ እንደውም ሲነበብ የምናገኘው አንዳች የሆነ ውድቀት ይመጣና ያንን ውድቀት እግዚአብሔር ሊቀለብሰው ሰዎችን ያስነሳና መጽሐፍ ቅዱስ እንዲነበብ ይደረጋል ለምሳሌ የነህምያ እና የዕዝራን ስንመለከት ይሄንን ነው የሚያሳየው ለምሳሌ ነህምያ ምዕራፍ 8:8 ላይ የሕግ መጽሐፍ አነበቡ ዕዝራም እግዚአብሔርን ማወቅ ያስተምርና ያሳውቅ ነበረ ምን አለ ተነቦ በአስተማሪነት የጸጋ ስጦታ የበለጠ ይብራራል ማለት ነውና ህዝቡም የሚነበበውን ያስተውሉ ነበር እንደ ማህበር ይነበባል ዕዝራ ደግሞ መሃል ላይ ማብራሪያዎችን ይሰጣል ኮሜንት ያደርጋል ማለት ነው ነህምያ 9:3 ላይ ደግሞ እንደውም በጣም ምን ያህል በቃሉ እንደተመሰጡ ምን ያህል ጊዜ እንደሰጡት ለቃሉ በጣም ይሄን ስንመለከት እንዴት ለውጥ ይምጣ ዛሬ ምንድነው መሰለ ቢለው በየስፍራቸውም ቆመው ያምላካቸውን የእግዚአብሔርን ሕግ መጽሐፍ የቀን ሩብ ያህል አነበቡ 3 የቀን ሩብም ያህል ተናዘዙ ለአምላካቸውም ለእግዚአብሔር ሰገዱ በጣም ደስ የሚል ፕሮግረስ ነው ያለው በመጀመሪያ አነበቡ የቀን ሩብ ያህል 3 የቀን ሩብ ያህል ተናዘዙ ከዛ ሰገዱ አየ እውነተኛ አምልኮ የሚመጣው እውነተኛ ስግደት የሚመጣው መጽሐፍ ቅዱስን ከማወቅ ነው እንዴ ስለማምለክ እኮ መጽሐፍ ቅዱስ የሚናገረው ምንድነው በእውነትና በመንፈስ ነው የሚለው እውነት መጀመሪያ መቅደም አለበት እውነት ውስጥ ሲኖር ነው እግዚአብሔር ያወቅነውን እኮ ነው የምናመልከው እና የሰጡትን ጊዜ እናያለን አሁን እኮ አንዳንድ ሰዎች ሲናገሩ ሰማለሁ በሺ አማኝ ያሉባቸው አጥቢያዎች አንዳንድ ስፍራዎች ማህበሮች ምን ይሆናል የአምልኮ ጊዜ ሲባል ይሞላል አዳራሹ ምናልባትም ደግሞ የተለዩ ነገሮች አሉ ተብሎ ሲነገር እነዚህ መገለጥም ይሁን ምንም ይሁን ነገሮች የሚባሉ ሲኖሩ ቤቱ ይሞላል የትምህርት ጊዜ ሲባል ግን በጣም የሚያሳዝን ነው የሚባለው በጣት የሚቆጠሩ ሰዎች የሚገኙበት ጊዜ አለ እና ለትምህርት ጊዜ ካልተሰጠ ምንም መለወጥም ታድሶም ሊመጣ አይችልም እና ለትምህርት ጊዜ መስጠት እንደሌለ እንመለከታለን ቀደም ያነበብኩት ሉቃስ 2:46 ላይ ኢየሱስ በመቅደስ ውስጥ ልማድ ነበር ማለት ነው ምን ነበረ ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውና ሲጠይቃቸውም በመቅደስ አገኙት እንዲህ አይነት የተባረከ ልማድ ነበረ መቅደስ ውስጥ ተገኝቶ መጠየቅ እንዲሁም ደግሞ መናገርም አለ ምንድነው ይጠይቃቸዋል እንደገና ደግሞ ይሰማቸዋል ነውና እንዲህ አይነት ባህል እንደነበረ እንመለከታለን ሌላው በቤተክርስቲያን ውስጥ በጣም የታወቀ ነው የመጀመሪያ የሐዋርያት ሥራ ምዕራፍ 2 ስትመለከት በሐዋርያት ትምህርት ይተጉ ነበር ራሳቸውም ሐዋርያት ምን አሉ እኛ ለቃሉና ለጸሎት እንተጋለን ያሉበት ሁኔታ አለ ሌላው ቆላሲስ 2:7 ላይ እነ ጳውሎስ የሚልኩት መልእክቶች ሁሉ በማህበር መካከል እንዲነበብ ነው መጽሐፍ ቅዱስ ናቸው እነዛ የሚላኩት መልእክቶች እና በማህበር መካከል የሚነበቡ ናቸው እና ለቆላሲስ ቤተክርስቲያን ለምሳሌ የተላከላቸው መልእክት ነበር አይደለ ቆላሲስ 4:16 ላይ ይህች መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ ከሎዶቅያም የምትገኘውን መልእክት እናንተ ደግሞ አንብቡ ስለዚህ ምን አለ ማለት ነው የሚልኳቸው መልእክቶች ሮሜ የተላከው መልእክት ሮሜ ላይ አይቆምም ማለት ነው የሮሜዎች ለሌሎች ያሻግሩታል የቆሮንቶስ ይቀበላሉ ለኤፌሶን ይሰጣሉ እንዲህ ነው አሁን ግን እኛ በጣም እንደው ጌታ ይመስገን በእውነት ሙሉ መጽሐፍ ቅዱስ እጃችን ላይ ሆኖ ማንበብ ሙሉን መጠቀም ችለናል እና እንዲህ አይነት ልማዶች እንደነበሩ እንመለከታለን ቆላሲስ 2:7 ላይ ስር ሰዳችሁ በእርሱ ታነጹ እንደተማራችሁም በሃይማኖት ጽኑ ምስጋናም ይብዛላችሁ ነውና መማር በቤተክርስቲያን ውስጥ እንደነበረ እንመለከታለን ማለት ነውና እንደ ማህበር ይሄ በጣም ልምድ ሆኗል እንደ ቤተሰብ ደግሞ ኢያሱ ምዕራፍ 24 ላይ የሚናገረው ነገር እኔና ቤቴ እግዚአብሔርን እናመልካለን የሚል አለ ራሱ በሕግ መጻሕፍቶችም ተደጋጋሚ ለልጅህ ንገረው
በቤትህ ተጫወተው የሚል አለ። ስለዚህ እቤት ውስጥ ምን መሆን አለበት? የእግዚአብሔር ቃል መነበብ አለበት። እቤት ውስጥ ምን ያስፈልጋል? አብርሃም በጣም አንድ ደስ የሚለኝ ጠባዩ በድንኳን ኖረ ነው ዕብራውያን የሚለን አይደለ? በድንኳን ኖረ እንጂ ቤት አልሰራም ነው። እነ ሌሎቹ ግን ቤት ይሰሩ ነበረ። እነ ሎጥ በጣም የሚመቻቸውን ቦታ እየፈለጉ ይዞሩ ነበረ። አንድ የአብርሃም ሕይወት የጸና ያደረገውና አብርሃም የእግዚአብሔር ወዳጅ ያደረገው ነገር ምንድን ነው ስትል ይስሐቅ፣ አብርሃም፣ ያዕቆብ የሚታወቁባቸው አራት ነገሮች አሉ። አብርሃም በጣም የሚታወቀው በአራቱ ነገር ምንድን ነው? 4 መሰዊያ ያለው ነው። ስለዚህ በጣም በመሰዊያ ፊት ነው ያለው። የእግዚአብሔርን ድምፅ ያደምጥ ነበር ማለት ነው። እንደ ቤተሰብም የእግዚአብሔርን ነገር ይፈልግ እንደነበረ ማየት እንችላለን። ሌላው 2 ነገር ተኩል የተጨነቁት ለልጆቻቸው አምልኮና መሰዊያ አልነበረም። የተጨነቁት ለልጆቻችን ከተማ ነበረ እና አብርሃም በድንኳን ኖረው መሰዊያ ሰሩ። እነሱ ግን መሰዊያ አፍርሰው ከተማ ሰሩ። ይሄ ነው ዛሬ በጣም ትልቅ ልጆቻችንን ወዳልተፈለገ ነገር እየመራቸው ያለው። ምናልባት ቤተክርስቲያን ውስጥ እንኳን ቢገኙ በአጥቢያቸው ውስጥ ቢገኙ በጥባጭ የሚሆኑት እቤት ውስጥ መሰዊያ ሳይሆን ከተማን ያሳየናቸው እና በኋላ እነዚህ 2 ነገር ተኩል ኢያሱ 22 ላይ እንዴት እንደደነገጡ ያኔ ነው የነቁት። ገና ከረፈደባቸው በኋላ ሲነቁ እንመለከታል። እና ቤተሰብ ውስጥ ምን ያስፈልጋል? እንደ ቤተሰብ ቁጭ ብሎ የእግዚአብሔር ቃል ማንበብ ያስፈልጋል። ያ ቤተሰብ ብዙ ጊዜ እኔ ማነጻጸራቸው 2 እንትኖች አሉ፣ ሰማርያና ጌርጌሴኖን አለ። የሰማርያ ሰዎች ኢየሱስን በዚህ ቆይልን አሉት። የጌርጌሴኖን ሰዎች ደግሞ ውጣልን አሉት። ስለዚህ ቤታችን የትኛው ነው? ሰማርያ ነው? ጌርጌሴኖን ነው? ኢየሱስ በዚያ እንዲገኝ ከፈለግን በጣም የምናባክናቸው ብዙ ጊዜዎች አሉ። ከነዚህ ጊዜዎች ቀንሰን የጌታን ቃል የምናነብበት በቀን ውስጥ ጊዜ ቢኖረን ጥሩ ነው ላለው። ግልን በተመለከተ ቅድም አንስተናል፣ እዝራን አንስተናል። እዝራ በራሱ ምን ተብሏል? የእግዚአብሔርን ሕግ ይፈልግ ያደርግ ስርዓቱንም ያስተምር ዘንድ ልቡን አዘጋጀ። አየ በልቡ በመጀመሪያ በግሉ ያዘጋጀው ልብ ነው ለማህበር ይዞት የወጣው። በግሉ ያልተዘጋጀ ለቤተሰብ አያካፍልም። በቤተሰብ ያልተዘጋጀ ደግሞ ለማህበር ማካፈል አይችልም። እዚህ ላይ ሊሰመርበት ይገባል ብዬ የማስበው በተለይ ጊዜ መስጠት የሚለው እንዲያው ተመልካቾችን እንዲያው ብንጠይቃቸው ደስ ይለኛል። እውነት ለመዝሙር ከምንሰጠው ጊዜ እና ለትምህርት የምንሰጠው ጊዜ አንድ ነው ወይ? እስኪ ዘወር ብላችሁ ማየት ትችላላችሁ። በቤታችሁ ውስጥ ስለ ሌሎች ነገሮች ዲስከስ የምናደርጋቸው የምንወያይባቸው፣ ዜና የምናይባቸው፣ ሌሎች የቴሌቪዥን ፕሮግራሞች የምናይባቸው እና መጽሐፍ ቅዱስን የምንገልጥበት ጊዜ እኩል ነው ወይ? ለመጽሐፍ ቅዱስ ጊዜ እንሰጣለን? ለማንበብ ጊዜ እንሰጣለን? ማንበብ ብቻ አይደለም፣ ካነበብን በኋላ ምን ሊል እንደፈለገ ማሰላሰል እንችላለን። በቤተ ክርስቲያን ውስጥ ተምረን ከወጣን በኋላ ስለተማርነው ነገር የምናስበው ጊዜ አለ። ጊዜ መስጠት የሚለው በጣም ልቤን ስለነካው ነው። የለም ማለት ይቻላል። አብዛኛው ቦታ ላይ አብዛኛው ጊዜ ለትምህርት፣ ለንባብ፣ ለሕጉ፣ ለመጽሐፍ ቅዱስ ጊዜ መስጠት እየቆመ እየመጣ ነው። ይሄ ደግሞ እንደ ሀገርም እንደ ቤተ ክርስቲያንም ያስፈራል። አስፈሪ ነው። ለምን? መጽሐፍ ቅዱስ እየተነበበ ያላየ አንድ ልጅ ነገ ምን ሊያደርግ እንደሚችል አስበው። በተለይ የክርስቲያን ልጅ ሆኖ የማያምኑ ልጆች አያምኑም። የተማሩትም የሚማሩትም ስለ ከተማ መገንባት ነው። እነሱ የተቀበሉትን ሊገነቡ ይችላሉ። አንድ የክርስቲያን ልጅ፣ አንድ የአማኝ ልጅ ዳግም ተወልደናል የሚል ቤተሰብ መጽሐፍ ቅዱስን ካላሳዩት ነገ ወጥቶ ምን ሊያነብ እንደሚችል ይታወቃል። በጣም አስፈሪ ነውና ይህንን እየተመለከታችሁ ያላችሁ ቅዱሳን ቤታችሁ ውስጥ ዛሬውኑ ብትጀምሩ እኛ በጌታ ፍቅር እንጠይቃቸዋለን። እንደው ጊዜ መስጠት የሚለው ላይ አንድ 2 ታሪክ እንደው ትዝ ስላለኝ እኔ ብዙ ጊዜ ስለ አስራት ይነሳል አይደለም? አማኞች ከ11 ማድረግ አለባቸው የሚል አለ። አሁን እኔ እንደው ከሁሉ በላይ ጌታ የሚፈልገው ገንዘባችን ነው፣ ጊዜያችን ነው። አገልጋዮች እንኳን ተብለው ከእርሱ ጋር ቋሚ ጊዜ ሳይኖራቸው ነገር ግን ልክ ለአገልግሎት ብቻ ፕሮግራሙ ሲዘጋጅ ተነስቶ የሆነች ነገር ላጥላጥ አድርጎ ማንበብ። አሁን እኔ አልፈርድም። ሰዎች ዝም ብሎ በማይሆን ቃላት ጉባኤውን እያሟሟቁ ምንም ጠብ የማይል ነገር ሳይኖር ሰዓቱ ሲያልቅ እኔ አልፈርድባቸው።
ሰው የሌለውን ከየት ያምጣ? የመጽሐፍ ቅዱስን እኮ ከፍተህ እኮ ለማንበብ ከቃሉ ጋር መቆየት። በእርግጥ ብዙ ደስ የሚሉ ወንድሞች አሉ፣ ወገኖች አሉ፣ በጣም መጽሐፍ ቅዱስን ጥሩ አድርገው የሚያብራሩት እና የለምና ጊዜ መስጠት የሚለው በጣም ወሳኝ ነገር ነውና ሁለት ሰዎችን እንደው ከታሪክ ምሳሌ ማንሳት የምፈልገው አንዱ ሉተር ነው። ሉተር አንድ ወቅት ላይ የተጠየቀው ጥያቄ አለ። ይህን ሁሉ ስራዎችን ለመስራት ጊዜ ከየት ታመጣለህ ተባለ። በጣም ብዙ ስራዎች ነበሩበት እና ምንድን ነው ያለው? የመጀመሪያው የቀኔን 3 ሰዓት ከጌታ ጋር ነው ማሳልፈው አለ። እንግዲህ እንዴት 8 ሰዓት ይበቃሃል ነው የተባለው። ግን የመጀመሪያውን 3 ሰዓት ከጌታ ጋር ነው ማሳልፈው፣ ከዛ ይበቃኛል አለ። እንዴት ደስ ይላል! ለሱ የተሰጠ ነገር አትርፎ ይመለሳል እንጂ አትከስርበትም። ሌላው በጣም የሚገርመኝ ስለ ዌዝሊ ያለው ታሪክ ላይ ጆን ዌዝሊ እናታቸው በጣም ብርቱ እንደነበረች ይታወቃልና በጣም የጸሎት ሰው ነች። በጣም መጽሐፍ ቅዱስን የምታነብ ነች። ማንበብ ደግሞ ሲባል የሚገርም ነው። እኔ ግሪኩን ሁሉ ዕብራይስጡን ሁሉ በደንብ የምታነብና ልጆቿን ቁጭ አድርጋ ታስጠና ነበረ። መጀመሪያ እሷ ገባት፣ ከዛ ልጆቿ ላይ ያንን ሰራች እና ልጆቹ ምንድን ነው የሆኑት? ራሱ ዌዝሊም በጣም እንግዲህ ይሄን ትልቅ በአገልግሎት የሚታወቅ ሆነ። ወንድሙም ማን ቻርልስ ይመስለኛል፣ እሱም በጣም ብዙ መዝሙሮችን በመጻፍ የታወቀ ነው የሆነው እና ምንድነው የምንሰጣት እያንዳንዷ ጊዜ ተመልሳ ትልቅ ዋጋ ነው የምትከፍለው። እንደ ቤተሰብም እንደ ህብረትም ከጌታ ጋራ የማያሳፍር ሰራተኛ ሆነን መገለጥ እንችላለን እና እዚህ ላይ በጣም ትልቅ ዋጋ ስላለው እኔ አሁንም በጣም በጣም እንደውም አጽንኦት የምንሰጠው በጣም የምንለምነው ክርስቲያኖችን ወገኖችን መጽሐፍ ቅዱስ የምታነቡበት የሆነ ጊዜ ይኖራችሁ፣ ከምንም ነገር ተከለላችሁ ማለት ነው። ይሄ ሰዎች ጋራ ኮሚኒኬሽን በማይኖርበት፣ ግንኙነት በማይኖርበት ሰዓት፣ ለስራ በማትፈለጉበት ሰዓት፣ ቤተሰብ በማይፈልጋችሁ የሆነ ሰዓት ብቻ መጽሐፍ ቅዱሳችሁን እንደው አንድም አንቀጽ ቢሆን እንደው ከቁጥር 1 እስከ 4 ድረስ እንኳን ያለውን እንኳን በቀን አንብቦ ጸልዮ መውጣት በጣም ትልቅ ጥቅም አለው። በዚህ ሰዓት ልናነቃቃቸው የምንፈልገው ይሄንን ነው፣ ትልቅ ነገር ማለት ነው። ጌታ ማስተዋልን ይስጣል። አሜን አሜን። እግዚአብሔር የተባረከ ይሁን። ብዙ ነገሮችን አንስተናል፣ ያላነሳናቸው ጥያቄዎች አሉ። በቀጣይ ሳምንት ሌላውን ጥያቄዎች ይዘን እንቀርባለን። እስከዛው ድረስ ጸጋና ሰላም ይብዛላችሁ። ጥያቄዎች፣ አስተያየቶች ካሏችሁ ስክሪኑ ላይ ያሉትን ስልኮች መጠቀም ትችላላችሁ። የተለያዩ መጽሐፍቶች የምትፈልጉ ደግሞ በየአካባቢው በየክልሉ ያሉ የመጽሐፍት ማሰራጫዎች አሉና ጠቁማችሁ ዘንድ መደወል ትችላላችሁ። እስከ ቀጣይ ሳምንት መልካም ሳምንት። ተባረኩ። አሜን።